ተንተባትበዋል። ኖቲፊኬሽን የሚባል ነገርን ኦፍ ማድረግ ትዳርንና ልጆችን በትኖ እቅዱ ሁሉ ወሲብ ነው። ወጣቶችን ጨምሮ ራሳቸውን አጥፍተዋል። ትዳርን እያፈረሰ ቤተሰብን እየበተነ ነው። የሶሻል ሚዲያ ሱስ። መስሪያ ቤትህ በተሰጠ ኮምፒውተር ፌስቡክ ትጠቀማለህ። ከሰዓት ማስገባት ያለብህ ወሳኝ ስራ እያለ አንተ ቲክቶክ ላይ ተጥደሃል። ጠዋት ተነስቶ ወደ ስራ መሄድ እንዳለብህ እያወቅህ ማታ 30 ደቂቃ ቲክቶክ ላይ ብለህ እስከ ሌሊቱ 9 ሰዓት ድረስ ተጥደሃል። በነጋታው ስራ ረፍዶብሃል። ወይም ደግሞ ቲክቶክ ሌሊቱን ሙሉ ተጥደህ በቂ እንቅልፍ ባለማግኘት ምክንያት ጠዋት ታክሲ ውስጥ አንቀላፍተህ ቀንህ ተቦክሟል። አንድ ቪዲዮ ዩቲዩብ ላይ ያለው ብለህ ገብተህ ሳታስበው 30 ቪዲዮ አይተሃል። አስበው። ፌስቡክ ላይ ተጀናጅናችሁ የባጢ ቆጡን ሳትተፋፈሩ ወርታችሁ ተዋዳችሁ ሳትገናኙ እዛው ፌስቡክ ላይ ተጠባብሳችሁ በመጨረሻም በአካል ስትገናኙ ተሽኮርመመሃል፣ አፍረሃል፣ መሬት አይተሃል፣ ተንተባትበሃል። ስልክ ላይ ተጥደህ በመዋል ምክንያት ለሚስት የምትሰጣት ጊዜ ቀንሷል። የምተኙበትና የምትነሱበት ሰዓት ተለያይቷል። ከልጅ ጋር የምትጫወትባቸው ጊዜያቶች ወርዷል። ማህበራዊ ህይወት ተመቷል። ሰዎች በአካል አግኝተህ ከምታወራቸው ይልቅ በቴሌግራም ወይም በሜሴንጀር ብታወራቸው ይቀልሃል። በአካል መገናኘት ይጨንቀሃል። ጆሮ ላይ የምትተክለው ኤርፎን መገለጫ እስኪሆን ድረስ ተጣብቆብሃል። የኢንተርኔት መቋረጥ ሞት እስኪመስልሽ ድረስ ያስጨንቅሻል። ብቻ ምን አለፋ ስልክህ ህይወትህ ሆኗል። ወንድሜ ወደ ዋናው ጉዳይ ልምጣልህ። ዓለማችን ካላት ወደ 7 ቢሊዮን የሚቆጠር ህዝብ ቁጥር 3 ቢሊዮን የሚሆነው ማህበራዊ ሚዲያ ተጠቃሚ ነው፣ ወይም ደግሞ የማህበራዊ ሚዲያ ሱሰኛ ነው። እንደ ፌስቡክ፣ ኢንስታግራም፣ ስናፕቻት፣ ቲክቶክ፣ ትዊተር እና የመሳሰሉትን የማህበራዊ ሚዲያዎች ይጠቀማሉ። በቅርቡ በኔትፍሊክስ የተሰራ ዘ ሶሻል ዲሌማ የሚል ዶክመንተሪ አየሁ። ይህ ተራ ዶክመንተሪ አይደለም ወዳጄ። እነዚህ ዶክመንተሪ ቃለመጠይቅ የተደረገላቸው ግለሰቦች ከባባድ ሚዛን ናቸው። እንደ ኢንስታግራም፣ ትዊተር፣ ፖስት፣ ፌስቡክ ሞኔታይዜሽን፣ ጉግል ድራይቭ፣ ላይክ በተን፣ ኤክስክሉሲቭ የመሳሰሉት ዲዛይኒንግ በማድረግና በመፍጠር የተሳተፉ ሰዎች ሳይቀሩ በማህበራዊ ሚዲያ ሱስ ተጠምደዋል። በመጨረሻም ይህን ሁሉ ካወሩ በኋላ እንደ መፍትሄ ከሚያስቀምጧቸው ሀሳቦች ውስጥ አንዱን ላስቀምጥና ልውጣ። ኖቲፊኬሽን የሚባል ነገርን ኦፍ ማድረግ። ያ ማለት በየደቂቃው ስልኬ ላይ እንትና እንዲህ ጻፈ፣ እንትና እንዲህ ፎቶ ፖስተ፣ እገሌ አንድ ቪዲዮ ለቀቀ እያሉ ኖቲፊኬሽን የሚልኩለት ትኩረት ለመሳብ ነው። የቆይታ ጊዜ ለማሳደግ ያንተን አልጎሪዝም በደንብ ቀርጥፈው ስለበሉት ነው። አንተ ተቆጣጠራቸው እንጂ እነሱ እንዲቆጣጠሩ አታድርግ። ማየት ስትፈልግ ራስህ ግባ እንጂ ኖቲፊኬሽን አይቆስቁስህ። ለማንኛውም በዙሪያችን በዚህ ሱስ የተጠቁ ሰዎች ስለሚኖሩ ላይክ እና ሼር አድርጉላቸው። የአልኮል ሱስ። የአልኮል ሱስ አደገኛ ከሚባሉ የሱስ አይነቶች ውስጥ አንዱ ነው። እንደ ቀልድ ቤትን፣ ትዳርንና ልጆችን በትኖ ጎዳና የሚያስወጣ የአልኮል ሱሰኝነት ለተለያዩ የጤና ጠንቆች ያጋልጣል። ለምሳሌ ያህል የጉበት፣ የአንጎል፣ የኩላሊት፣ የካንሰር በሽታን ያመጣል። ነፍሰ ጡር እናት ላይ ደግሞ የጽንስ ጉዳትን ያስከትላል። የአልኮል መጠጥ ሱሰኝነት ለመኪናና ለተለያዩ ከባድ አደጋዎች ያጋልጣል። አብዛኛው ሰው አልኮል ቢጠጣም ነገር ግን ሱሰኝነቱን አምኖ መቀበል አይችልም። የአልኮል መጠጥ የሱሰኝነት ምልክቶች፣ አንደኛ ካሰብነው በላይ በጣም ከጠጣን። ሁለተኛ የአልኮል መጠጦችን ላለመጠጣት ከአንዴ በላይ ወስነን ነገር ግን ማቆም ካልቻልን። ሶስተኛ የአልኮል መጠጦች በመጠጣት ካሰብነው ጊዜ በላይ ካሳለፍን። አራተኛ የአልኮል መጠጦች የመጠጣት ከፍተኛ ፍላጎት ከተሰማን። የአልኮል መጠጦችን በመጠጣታችን ምክንያት በመስሪያ ቤት እና በትምህርት ቤት ችግር ከተፈጠረ ወይም ከቤተሰብ አባላት ጋር አለመግባባት ወይም ደግሞ ያልተስተካከሉ ነገሮች ካሉ። እንደ አጠቃላይ የአልኮል መጠጥ ሱሰኝነት በመኖሪያ ቤት፣ በስራ ቦታና በትምህርት ቤት የሚኖረንን ግንኙነት ያስተካክሉብናል። ከላይ የተጠቀሱት ችግሮች ካሉብን ወደ ስነ ልቦና ሐኪም ጋር በመሄድ ሕክምና ማግኘት ያስፈልጋል። ወይንም ደግሞ በምታምኑት ሃይማኖት ጸሎትና ለራስ ጊዜ በመስጠት ከራስ ጋር በማውራት ወይም ከሃይማኖት አባቶች ጋር በማውራት በመነጋገር ችግሮችን መፍታት ይቻላል። በዚህም ሱስ የተጠቁ ወገኖች ሊኖሩ ይችላሉና ቪዲዮውን ሼር አድርጉላቸው። ሁለተኛ የወሲብ ሱስ። የወሲብ ሱስ ምንድን ነው? የወሲብ ሱስ አእምሯችንና አስተሳሰባችን በወሲባዊ አስተሳሰብ ስንይዝ ስሜታችን መቆጣጠር ወይንም ደግሞ መግዛት ሲያቅተን ማለት ነው። አእምሯችን ውስጥ ዘወትር ቀንና ማታ በወሲባዊ እሳቤ ውስጥ ስንሆን የወሲብ ሱስ ይባላል። በወሲብ ሱስ የተለከፈ ሰው እቅዱ ሁሉ ወሲብ ነው።
ቀስ በቀስ ባህሪው ወደ ግዴለሽ ወሲባዊ ድርጊት ውስጥ ያስገባዋል። የወሲብ ሱስ ዝሙት በመፈጸም ከአንዱ ወደ አንዱ ይተላለፋል። ዝሙት በመፈጸም ከሚመጡ መንፈሳዊ በሽታዎች መካከል አንዱ የወሲብ ሱስ ነው። የወሲብ ሱስ ከሌሎች ሱሶች ጋር ይመሳሰላል። የአልኮልና የአደንዛዥ ሱስ ጋር ተመሳሳይነት እንዳለው ጥናቶች ያሳያሉ። የወሲብ ሱስ ከቁጥጥር ውጭ ከሆነ ከባድና አስገዳጅ ስሜት በመሆኑ ከሌሎች ሱሶች ጋር ይመሳሰላል። ከወሲብ ሱስ ነፃ መውጣት ይቻላል። አንደኛ፣ ለማቆም መወሰን ወይም ንስሐ መግባት። ሁለተኛ፣ ከጌታ ጋር የጠበቀ ህብረት መፍጠር። ሶስተኛ፣ አእምሮን ለወሲብ የሚገፋፉ ነገሮችን መጠበቅ። ራስን ለወሲብ ተጋላጭ ከሚያደርጉ ቦታዎች ራስን ማራቅ፣ ጓደኞችንም ሊሆን ይችላል። ስልክ ውስጥ ፖርኖግራፊ ቪዲዮ ማጥፋት፣ ብሎክ ማድረግ። የወሲብ ቴሌግራም፣ ኢሞ፣ ዩቲዩብ ብሎክ ማድረግ ወይም አንሰብስክራይብ ማድረግ። በየዕለቱ መጸለይ፣ አእምሮን ሀሳብ ለመንፈስ ቅዱስ ማስገዛት። የቁማር ሱስ። ይህ ሱስ ዘመን ካመጣቸው የቴክኖሎጂ ውጤቶች አንዱ ቨርቹዋል ቁማር ሲሆን ብዙ ወጣቶችና ጎልማሶች በዚህ ሱስ ተጠምደው መውጣት የማይችሉበት ደረጃ ላይ እንደደረሱ ይነገራል። በዚህ ቁማር ሱስ ገንዘብና ንብረታቸውን አጥተው የከሰሩ ቤተሰቦቻቸውን የበተኑ እንዲሁም አልፎ ራሳቸውን የሚያጠፉ እንዳሉ ተነግሯል። ባለፉት 2 ዓመታት በ20ዎቹ የሚቆጠሩ ሰዎች ወጣቶችን ጨምሮ ራሳቸውን አጥፍተዋል። ሀገር ተረካቢ ትውልድ እየጠፋበትና ለአእምሮ ቀውስም እየተጋለጠበት የሚገኘው ይህ የቁማር ሱስ በሚያስገርም ሁኔታ ቁማርተኞች 3 አይነት የአስተሳሰብ መዛባቶች እንደሚያጋጥማቸው ይነገራል። የመጀመሪያው ሲያሸንፉ በችሎታቸው እንደሆነ ያስባሉ። ሲሸነፉ ደግሞ በእድል መሆኑን በማሳበብ ቁማሩን የሚተውበት ምክንያት እንዳይኖር ያደርጋሉ። ሁለተኛ፣ ሌላኛው መርጦ ማስታወስ ሲሆን የሆነ ጊዜ እንደ አጋጣሚ በድንገት ያሸነፉበትን ጊዜ ለማስታወስ ለመጫወት ይገፋፋሉ። ሌላኛው ዞሮ ዞሮ ብሬን እመልሳለሁ በሚል እሳቤ ተደጋጋሚ እንዲጫወቱ ያደርጋቸዋል። ያንንም የራሳቸውን ያሳጣቸዋል። የአእምሮ ጤናን የሚያሳጣው ይህ ቁማር በራስ መተማመን እንደሚሸረሸርና በራስ ተስፋ ለመቁረጥ እንደሚዳረግም ባለሙያዎች አብራርተዋል። ሕክምናና ክትትል እንዲሁም የራስ ተነሳሽነት ካለ መሻሻል እንደሚችል ገልጸው ታዲያ ይህንን ዝምተኛና ገዳይ ሱስ ሁሉም ሰው ሊያግዘው እንደሚገባ እናሳስባለን። ይህ አደገኛ ሱስ በዚህ ሰዓት ትዳርን እያፈረሰ ቤተሰብን እየበተነና ራስን እስከ ማጥፋት እያደረሰ የሚገኝ የሱስ አይነት ነው። ስለነበረን ቆይታ ከልብ ያመሰግናለሁ። ዳግም በሌላ ፕሮግራም እስከምንገናኝ ኢትዮጵያ ለዘላለም ትኑር። በያላችሁበት ቸር ሰንብቱ።